የኔ ሰውነትና መልክ ከሁለት ዓመት በፊት እንደዚህ ነበር እንደምታዩት ማለት ነው። የዛኔ የማታ ሽፍት እየሰራውኝ ነበር። ከሰው ለመደበቅ ሰው እንዲያየኝ አልፈልግም ነበር። እፈራ ነበር ብታዩ። ቀን እየተኛሁኝ ውላለሁኝ። ቤት ውስጥ ነው ተዘግቼ የምውለው። ማታ ሲጨልም ብቻ ነው የምወጣው እንደ ጅብ ማለት ነው። ምክንያቱም በቃ እፈራ ነበር። ኮንፊደንስ አልነበረኝም። ሀበሻ የሚባል እንዳያየኝ ይህ ሰውዬ ይህ ልጅ ተበላሸ እንዳልባል ማለት ነው። እግዚአብሔርን አብዛኞቻችሁ እኮ ግን ማርያም በስንት ጭንቀት እያለፋችሁ እንደሆነ እኮ እኔ እኮ እረዳችኋለሁኝ። ምክንያቱም በዛ ጭንቀት ስላለፍኩኝ ለራሱ ማለት ነው። አብዛኞቻችሁ እንዴት ሰውነታችሁ እንደምትጠሉ ኮንፊደንስ የላችሁም በራሳችሁ ማለት ነው። እውነት እቺ አንድ ሰውነታችሁ ጥልት ነው የምታረጓት ከመንከባከብ ይልቅ ማለት ነው። ሁሌ ምንድነው የምታረጉት? በጭንቀት በንዴት በቁጭት ወደ እዛ ያጽናናኛል የምትሉት ምግብ ትሄዱና ራሳችሁ የበለጠ ታበላሻላችሁ። እኔም እንደዛው ነበርኩኝ። ማርያም ጊዜው ግን በቅቷል። አሁን ራሳችሁ የምትቀይሩበት ነው። መቼ ነው እስኪ ነገ እያላችሁ እስከ መቼ ነው እንደዚህ አይነት ህይወት ውስጥ የምትቀጥሉት? እስከ መቼ ነው እንደዚህ አይነት ሰውነት ይዛችሁ የምትንቀሳቀሱት? ገባችሁ? ይህ ወቀስ አይደለም፣ ሐቁን እየነገርኳችሁ ነው። ምክንያቱም ከናንተ አጠገብ ያሉ ሰዎች የሚተርቧችሁ የሚስቅባችሁ ወይም ደግሞ ከናንተ ጋር አብረው የሚበሉ የተበላሹ ከሆነ ማለት ነው እናንተ ምንም አትለወጡም። ሐቅ የሚነግራችሁ ሰው ግን አትፍሩ። ማርያምን ነው የምላችሁ። አይምሯችሁ ሲናደድ ማለት ነው የሆነ ማወቅ ያለባችሁ ነገር አለ፣ ማስተካከል ያለባችሁ ነገር አለ። የዛኔ ነው ህይወታችሁ የሚቀየረው። ዝም ብላችሁ ግን በንዴት እኔ ትክክል እያላችሁ ሁሌ የምትኖሩ ከሆነ እግዚአብሔር ነው የምላችሁ ይኸው ህይወታችሁ አንድ አይነት ሆኖ ይቀጥላል ማለት ነው። የኔ ሰውነትና መልክ እንግዲህ ከዚህ ወደዚህ ቀይሬዋለሁ። እናንተ ደግሞ ማለት ነው እኔ አመታት የፈጀብኝ በወራት እንድታገኙት እኔ አግዛችኋለሁ። አዶናይ ዳሴ ብላችሁ ግቡ፣ ቃል ገባላችኋለሁ።